ሰላም ለእናንተ ይብዛላችሁ። በየትኛው ዓለም ላይ ሆናችሁ ይህን የተወደደው እግዚአብሔር ቃል የምትሰሙ ቅዱሳን እንደምን አላችሁ? ደህና ናችሁ? የጌታ ሰላምና ምሕረት ይብዛላችሁ። እኔ አለው ወንድማችሁ የጌታ ምሕረትና ቸርነት በስቶልኝ ጸጋ ይብዛላችሁ እላችኋለሁ። ዛሬ አንድ ነገር ልበላችሁ። ቅዱሳን ክርስቲያን ጨምሩ ልላችሁ ነው። ጸሎታችሁን ጨምሩ፣ ቅድስናችሁን ጨምሩ፣ ቅንነታችሁን ጨምሩ፣ ቅባታችሁን ጨምሩ፣ እምነታችሁን ጨምሩ፣ በጌታ ላይ ያላችሁን መተማመናችሁን ጨምሩ። ምክንያቱም እዛ ውስጥ ነው ድንቅና ታምራት ያለው። እዛ ውስጥ ነው ዕለት ዕለት መታደስ። እዛ ውስጥ ነው መበርታት። እዛ ውስጥ ነው የእናንተ ጉዳይ እየጨመረ የሚሄደው። ኢየሱስ ጌታ ነው። ጨምሩ ልላችሁ ወዳለሁ። መጨመር፣ መበርታት፣ በቃ አለመቀነስ። ዋው አለመቀዝቀዝ። ራጃ ዳጋዳኒያስ ለክሬጀ ለቬኒያስ። በጣም የሚያሳዝነኝ ታሪክ የሎዶቅያ ቸርች ታሪክ ነው። ሎዶቅያ ቸርች ታውቋታላችሁ። ቀዘቀዘች ይላል። ቀዝቃዛም አይደለችም፣ እንደው በራድም አይደለሽም፣ ትኩስም አይደለሽም፣ እንዲሁ ለብ ናት ይላል። እንዲህ አይነት መንፈስ በኢየሱስ ስም የተመታ ይሆን ጨዳስ። እና እኔ ዛሬ የምላችሁ ነገር ብሎ ጸሎታችሁን ጨምሩ፣ ምስጋናችሁን ጨምሩ፣ ሌሊት ተነስቶ መዘመርን ጨምሩ። በዚህ ውስጥ ነው መጨመር መበርታት ያለው። ዝማሬን ስትጨምሩ በመንፈሳዊ ዓለም ላይ መጨመር ይሆንላችኋል፣ መበርታት ይሆንላችኋል፣ ኃይል መጨመር ይሆንላችኋል። ስትዘምሩ እኮ ነው። ጸሎት ስትጨምሩ፣ የጸሎት ጊዜያችሁን ስትጨምሩ፣ ሌሊት ብቻ የምትጸልዩ፣ ከቀኑ ምሳ ከበላችሁም በኋላ ተንበርክካችሁ ጸልዩ። በቃ ጨምሩ፣ ቅባት ይጨምራል። ጨምሩ፣ ሞገስ ይጨምራል። መጸለያችሁን ጨምሩ፣ ቀጥሉ። እግዚአብሔር ቅባታችሁን ይጨምራል፣ ኃይላችሁን ይጨምራል፣ ብርታታችሁን ይጨምራል። ዋው! እኔ በዘመኔ ላይ ያለው ይሄ ነው። ጾማችሁን ጨምሩ። የጌታችን ቃል እዚህ ቦታ ላይ ያለው እንደዚህ ይላል። በሐዋርያ ሥራ ምዕራፍ 16 በተለይ 16 ላይ ሲታዩት ጳውሎስና ሲላስ ወደ ጸሎት ቦታ እየሄዱ ሳለ ነው ያ ምድሪቱን ያለ ይሄው እንደዚህ ይላል። የሐዋርያት ሥራ ምዕራፍ 16 ቁጥር 16 እንደዚህ ይላል። ወደ ጸሎት ስፍራ ስንሄድ ይላል። እየሄዱ ሳሉ ነው ያ የሟርተኛ መንፈስ የተዋረደ። ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን ይላል። ዋው! ያቺ ጠንቋይዋን ከሷ ላይ መንፈስ ጮሆ እንዲወጣ አዘዘ። ለአያሌ ቀን ትሸውዳለች። ነገር ግን እነሱ ለካ ለጸሎት ብዙ ጊዜ በዛ ያልፋሉ፣ ብዙ ጊዜ ይሄዳሉ። ብዙ ጊዜ ደግሞ እሷ እንደዚህ ታደርጋለች። ጠላትም ይቀጥል፣ እናንተም ደግሞ ጸሎትን እየጨመራችሁ ቀጥሉ። እግዚአብሔር ታምራትን በሕይወታችሁ ላይ ያደርጋል። ታምራትን ታያላችሁ። ድንቅ ነገር አሜዚንግ ሚራክልን ታያላችሁ። ኢየሱስ ጌታ ነው። እና በተለይ ደግሞ ቁጥር 23 ላይ እንደዚህ የሚል ቃል አለ። ሃሌሉያ! ኢየሱስ የጌታ ነው። ቁጥር 25 ላይ እንደዚህ ይላል። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑም ነበር፣ እስረኞቹም ያደምጧቸው ነበር። እስር ቤት ነው ያሉት። ደግሞ የሚያመሰግኑት መቼ ነው? ሌሊት ተነስቶ ነው። እጃቸው ታስሯል፣ እግራቸው ታስሯል። እነሱ ግን ምን ያደርጋሉ? በዜማ በዝማሬ ማለት ነው እግዚአብሔርን ያመሰግናሉ። እዛ ጋር የሚጮሁ አለ፣ እዛ ጋር የታሰረ አለ፣ እዛ ጋር የተኛ አለ። እነዚህ ሰዎች ግን ይቀጥላሉ። አትጸልዩ ተብሎ ነው የታሰሩት። እዛ መሃል ላይ ደግሞ እስር ቤት ላይ ሆኖ ይጮሃሉ፣ ይጸልያሉ፣ አይተውትም። ስለዚህ እንደዛ እያመሰገኑ እያለ ከነሱ ጋር የታሰሩ ሰዎችን ይሰሙ ነበር፣ ያደምጡ ነበር። ቁጥር 26 ላይ እንደዚህ ነው። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜ ደጆች ሁሉ ተከፈቱ፣ የሁሉ እስራት ተፈታ። ሃሌሉያ! ምድር ተናወጠች፣ ደጆች ተከፈቱ፣ የሁሉ ሰው እስራት ተበጠሰ።
ከሁሉ ሰው እጅ ሰንሰለት ወደቀ። ይኸው ጸሎትን ለጨመረ ሰው ይሄ ይሆናል። ደጅ ይከፈተለታል። ሰንሰለት ከእጁ ላይ ወርቃል። መውጣት ይሆንለታል፣ ይከፈትለታል። ኢየሱስ ጌታ ነው። ዝማሬ ለሚጨምር ሰው፣ አምልኮ ለሚጨምር ሰው፣ ለሚቀጥል ሰው፣ ስብከትን ለቀጠለ ሰው፣ እግዚአብሔር መንፈሳዊ ነገር እያበዛ ለቀጠለው ሰው ይሄን ያደርግለታል። ላካታ የላዳዳዳ ጨምሩ፣ ቀጥሉ፣ አብዙት። ዝማሬያችሁን አብዙ፣ ጸሎታችሁን አብዙ፣ መንፈሳዊ ነገሮቻችሁን አብዙ። ያን ጊዜ እግዚአብሔር ነገሮቻችሁን ያስለቅቃል። ሃሌሉያ! ተባረኩ። በጣም ወዳችኋለሁ። ወንድማችሁ ዳዊት ነኝ።